ሰላም ልጆች እንዴት አደራችሁ? እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሰላም ጋብዣለሁ። ስቶሪ ላይ አድርገው አለኝ። ስቶሪ አድርግ እንዴ ቤተሰብ እንዴት ናችሁ? እስኪ ምሳ እየሰራሁ እኮ ነው። እንነጋገር ብዬ ነው ስላላችሁ የላችሁም። ቁርስም በዛ። አይ ስራ እንዴት ነው? አዳር እንዴት ነው? ውሃ ይዣለሁ፣ ሀሪፍ ይዣለሁ። ቁርስ እየሰራሁ ከኋላዬ ደግሞ ሴት ነው አትመጣም። ነይ ትንሽ ትናንትና የኔና የሷ የለም። የኔና የመሲ ነው የተፖሰተው። ለምን እንደው አላውቅም። እኔና ጥምጣም እንግዲህ ያው አንላቀቅም። ሻይ ጠጣ እንዳደርኩኝ ተነሳሁ ምናምን አጸዳዳሁኝ። እዛ መሰራ ቁርስ ምናምን አልበላሁም። የእናትዬ ልጅ ስላለች ዌልካም ቱ ላይቭ remember to the your private and add by over community ያኔ ሰው ምናምን ብዙ መጨመር አትችይም። ኦቨር ምናምን ኮሚኒቲ አለ። እዚህ ጋር እንትን የለም ምንድን ነው ስሙ? ወይኔ እናቴ እዚህ ጋር እንደሌለው ፊልተር የለም። እንግዲህ ቲክቶክ ላይ ምንም የለብንም። እዚህ ጋር ማዲያን እዚህ አይኑን ጠቁሯል። ይሄ እዚህ ጋር አይደለም እንሳ ላላችሁ ማማም እኮ ብገባ ጥሩ ነበር። በተለይ እንደዚህ ቁርስ ምናምን ምሳ ምናምን ሲሰራ ብገባ ጥሩ ነው። ግን ልጅቱ ሰነፍ ነኝ ያኔ እቀጥራለሁ ወይ አሁን እገባለሁ እና ከዛ አልገባም። እግዚአብሔርን ይገርመኛል። ማታ ማታ ራሱ እገባለሁ እና አልገባም። እንግዲህ ምን ይደረግ። እኔ የምለው እንደው ስለ ዩቲዩብ ላይ እንደው የሚያስረዳኝ ሰው ባገኝ ደስ ይለኛል። እንደዚህ እኔ በደንብ አላውቀውም እና ትናንት እስከ ስንት ደቂቃ ነው የምቆየው? ኦልሞስት አንድ ሰዓት እንደሆነ አውቃለሁ። ግን ከአንድ ሰዓት በላይ ይቻላል ወይስ አይቻልም? እነዚህ ነገሮችን ባውቅ ደስ ይለኛል። ለምን መሰላችሁ? ትናንትና ብዙ ሰዓት ቆይቻለሁ። ግን የተፖሰተችው ትንሽ ነው። እንዛ ምናምን ደቂቃ መጀመሪያ አንተ ይህ እንደዛ መሰለኝ። ከሌሎች ጋር የቆየሁት እንትን የለም